ሰላም ውድና የተከበራችሁ የማያ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛልኝ። ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ማለት ነው። እንግዲህ ዛሬም በእነ አብርሽ ጉዳይ ብቅ ብያለሁ። አብርሽና ሩታ ልክ እንዳያችሁት ያው ተቦጫጭቀዋል፣ ተጣልተዋል። የባሰ ያው ሁሌ እየተጣሉ ነው። በነገራችን ላይ ግን ደግሞ እነሱ ላይ እስቲ ሀሳብ አስተያየታችን የተሰማን ነገርን እንሰጣለን ማለት ነው። እናንተም ደግሞ የሚሰማችሁን እስቲ ኮሜንት ላይ አስቀምጡልኝ ማለት ነው። እንግዲህ ውድ ቤተሰቦቼ አብርሽ ከሄደበት ወደ ኢትዮጵያ ለበዓል እንዲሁም ከሷ ጋር ያለኝ ነገር ማስተካከላለሁ ብሎ ወደ ኢትዮጵያ ተመልሶ ነበር። ነገር ግን ከተመለሰ በኋላ ነገሮችን እንደ አዲስ ሄርሜላ አስታራቂ ሆና ታርቀው ነበረ። እንዲሁም ብዙ ነገሮችን ተፈጥረው ነበረ። አብረው ለመኖርም ወደ ቤቷ እንድትመለስም ተስማምተው ነበረ። ነገር ግን የአዲስ ዓመት ዕለት ደግሞ ሌላ አዲስ ነገር ጀመሩ ማለት ነው። ሰው አዲስ ዓመት ሲመጣ በአዲስ በተስፋ በደስታ ይቀበላል። እነሱ ግን በዛን ዕለት በጸብ ጀመሩት ማለት ነው። 2018ን በጸብ ጀመሩት ማለት ነው። እንግዲህ አንዳንዴ ምን አለ መሰላችሁ፣ አሁን አብርሽ ጓደኛውን እየወቀሰ ነበረ። አንተ ነህ ለዚህ ሁሉ ያበቃኸኝ፣ በውሸት ዋሽተህ ወደ ሀገር መልሰኸኝ ብሎታልና። ለነገር ግን ወደ ሀገር መመለሱ አንደኛ ነገር ትክክል ነው፣ ትክክል አይደለም ለማለት ይከብዳል። ምክንያቱም ሩታ ባለችበት ሁኔታ እንዲሁም በትክክል ተሰናብቷት ስላልመጣም ምናምን ነገር ከባድ ነው ብዬ አስባለሁ። ትክክል ነው እንደኔ ተመልሶ መምጣቱ አሪፍ ነው ብዬ አስባለሁ። ነገር ግን ጓደኛውን ያለው ነገር ሰምቶ እንዲሁም ደግሞ ዝም ብለን የሆነ ነገር ለማስተካከል ዝም ብለን ሄደን ዝም ብለን የምንመልስ ነገር ከሆነ ይሄ የራሳችን የሚጎዱ ነገሮች ይኖራሉ። እንዲሁም ደግሞ ቢያንስ በስልክ ማነጋገር ይችል ነበረ። ለሩታም ሆነም ልምጣ ወይ እንደዚህ ይሻላል ወይስ እንደዚህ አይሻልም፣ ወይንም ደግሞ ከመሄዱ በፊት እንደኔ ሀሳብ ከመሄዱ በፊት ነገሮች ማስተካከል የእሱ ኃላፊነት ነበረ። እሱ ግን ሁሉ ነገሩ ህይወቱን በጓደኞቹ የሚመራ ይመስል ሁሉ ነገር እነሱን አምኖ እየሄደ ነው ማለት ነው። እንግዲህ ሩታም ሄርሜላ በበዓል ሰዓት ከእሷ ቤት ተገኝታ ነበረ። እንዲሁም ምግብ ትተዋት በሉ ማለት ነው። ከዛ በኋላ እንዴት ይሆናል? የቤት እመቤት ውስጥ እሷ ነች ወይ? እሷ የቤት እመቤት ከሆነች እኔ ምን አላስፈልግም ብላ ወጥታለች ማለት ነው። ቤቱን ለቃ ከዚህ በኋላ በጭራሽ እንዳትደውልልኝ ብላ ማለት ነው። ያው ሩታ ትክክል ነችን ብዬ አስባለሁ። ነገር ግን አዲስ ዓመት አብሬያችሁ አከብራለሁ ብላ ሄርሜላ ደግሞ በመጀመሪያ ተስማምታ ነበረ ሩታ። ነገር ግን ስታያቸው ደግሞ ውስጧ ተረበሸ። እንዴት ምናምን የሚለው ነገር ያው ሰው አይደለን፣ እንቀናለን፣ እንናደዳለን። በተለይ ደግሞ ቤታችሁ ሆናችሁ ስታዩት፣ ለምሳሌ የቤት እመቤት ሆናችሁ ቤታችሁ ግን በቃ ጠረጴዛ አምሮ ሁሉ ነገር እንትን ብሎ የቤት እመቤት ሆና ተቀምጣ ስታያት ተናዳ ሁለተኛ ደውልልኝ እንዲሁም ደግሞ በቃ ልክስክስ ብላው ነው የወጣችሁ። የሚገርማችሁ ማለት ነው። ያው አይታችኋል ብዬ አስባለሁ። እና በጣም ከባድ ነው፣ በጣም ይከብዳል። ነገር ግን ትዳሯን የምትፈልገው ከሆነ አንዳንዴ በትዳር ውስጥ ሶስተኛ ወገን ጓደኛ በቃ ማንንም ማስገባት ትክክል ነው ብዬ አላስብም፣ እንደኔ ሀሳብ። ምክንያቱም ትዳር በጣም ከባድ ነገር ነው። ብዙ ትዕግስት፣ ብዙ ሀሳብ፣ በጣም በቃ ጥንካሬን ይፈልጋል፣ ትዕግስትን ይፈልጋል። እና አንደኛው የሆነ ነገር ሲለን አንደኛው የሆነ ነገር ሲለን ግዴታ ትተን መውጣት ሳይሆን የዛን ቀን እንደምንም ታግሳ እንደምንም ነገር እስከሚወጡ በዓልን አብረው አሳልፈው ከዛ በኋላ የብቻውን አብርሽን ማናገር ነበረባት ብዬ ነው ማምነው፣ እንደኔ ማለት ነው። ምክንያቱም ትዳሩን ትፈልገዋለች፣ እንደምታዩት ትዳሩን ትፈልገዋለች። ያው እሱ ደስተኛ ነው፣ ከተለያዩ በኋላ ደስተኛ ነው። ግን ደግሞ ከወሰነ አንድ ሰው ከወሰነ ልትተወው ከወሰነች ኖርማሊ መተው ነው በቃ። ልጇን በስነ ስርዓት ወልዳ ልጇን ማሳደግ ትችላለች። የማይሆን ነገር ከሆነ አንድ ሰው መተው ነው። እና በነገራችን ላይ የሴት ጓደኛ ለባለ ትዳር ወንድ አስፈላጊ ነው ብዬ አላስብም፣ እንደኔ በተለይ ሚስቶቻችሁ ጋር ከዛች ልጅ ጓደኛ አድርጋችሁ ከሆነ እንጂ በዛ ላይ ሄርሜላ ያመጣችበት መንገድ ትክክል አይደለም። ብዙ መሳሳም የሆነ ነገር ብቻ ድራማ ፈጥራ ስለመጣች
ሩታ መልካም ነገርን ባይምሮ ይፈጥርላታል ብዬ አላስብም። ደግሞ ትክክል ነች እና እሱ ደግሞ አንደኛው ሲኬድ አንደኛው ስትሄድ አንደኛው በጣም እንትን እያለ አስቸግሯታል ማለት ነው። እንግዲህ ሩታ የምሬን ነው ታግሳ ይመስለኛል። ነገሮች ደግሞ ከእርግዝናው ጋር ከብዷታል እንደመሰለኝ ማለት ነው። እና እንግዲህ ያው አንዳንዴ እርግዝና ሲኖር ብዙ ጸባይ ይቀያየራል፣ ሰው ያስፈልጋል። እሱ ደግሞ በምትፈልገው ሰዓት አልተገኘላትም። በዛን አሁን ለምሳሌ ብዙ ድካም ይኖራል። በተለይ ደግሞ ንጭንጭ ውስጥ ምናምን ውስጥ ነገር ውስጥ ስትሆኑ በጣም ውስጣችሁ ይጎዳልና እሱ ደግሞ እንደውም የድካሟ ምንጭ እየሆነ ነው፣ እኔ እንደ የሁት ማለት ነው። እና ስለዚህ ትዳር ውስጥ ጓደኛም ሆነ ማንም ሰው አስፈላጊ ነው ብዬ አላስብም፣ እንደኔ እና ያው የበለጠ ተባብሰዋል። ጓደኞቹንም ለማስታረቅ እንዲሁም ደግሞ ጭራሻውን እሷ ላይ ፈርደው በቃ ሂድ ተመልሰ ሂድ፣ እኛ እንደዚህ ያልጠበቅንም ነበር ምናምን፣ ሁላቸውን ጓደኞቹ ሩታ ላይ እየፈረዱ ነው። እንዲሁም እሷም ተናዳ በጭራሽ አታውሩኝ የሚል ነገር ምላሽ ሰጥታለች ማለት ነው። አንዳንዴ ትክክል ነች። እንዲሁም ፍቺ ጠይቀዋለች። ፍቺው ደግሞ እሱ አልተስማማበትም ማለት ነው። እስቲ ያው ምናያቸው ይሆናል ማለት ነው። ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ይህንን ነው። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ማለት ነው። ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሰላማችሁ ይብዛልኝ።